ሁኔታዎች ዘግታችሁ ሁኔታ ሲደጋገምባችሁ ከአቅማችሁ በላይ ከኢኮኖሚያችሁ አቅም በላይ ከጉልበታችሁ ከገንዘባችሁ አቅም በላይ ከጸሎታችሁም አቅም በላይ እናንተን ፈተና ውስጥ ገብታችሁ ከዚህ በኋላ በቀኝ አቅም አጣው ያላችሁት የምስራች አለኝ። እግዚአብሔር የእሱን መልአክ ልኮ ጴጥሮስን እስር ቤት ላይ ተስፋ ቆርጧል። በጣም ከዚህ በኋላ ነገ መሞቴ ነው ብሎ ራሱን አረጋግጦ ባለበት ሐዋርያት ሥራ ምዕራፍ 12 ባለው ክፍል ላይ ከዚህ በኋላ በቀኝ ብሎ አሁን የሚሆነው ነገር ህልም እስኪመስለው ድረስ እውነት አልመሰለው። ነገር ግን እግዚአብሔር ጣልቃ ገባ፣ መለኮት ጣልቃ ገባ፣ መውጫ መንገድ ሆነለት። ጠላት ጨርሻለሁ ብሎ ያለውን ነገር ሁሉ ወታደር ራሱን ጥረት አድርጎ ከጨረሰ በኋላ የሚጸልዩ ሰዎች ከደከሙ በኋላ ጓደኞች፣ ቤተሰብ፣ ወገን ሁሉ የጴጥሮስን ከመሞት ውጪ ሌላ አማራጭ የለም ብሎ እየጠበቀ ባለበት እግዚአብሔር በሚያውቀው መንገድ በራሱ አካሄድ መጣና ተናግሮ አወጣለት። እንዲህ ብዬ ልናገራችሁ፣ ቀናችሁ ላይ፣ ሳምንታችሁ ላይ፣ ወራችሁ ላይ በጌታ በኢየሱስ ስም አንተ ዘግቻለሁ ስትል የኔ አቅም አይፈቅድም ስትል የኔ ጉልበት አይፈቅድም ስትል ራእዬ ቆመ ስትል ባጀቴ ቆመ ስትል ከዚህ በኋላ መሄድ አልችልም መጓዝ አልችልም ለምትል የምስራች አለኝ። በዓለም ዙሪያ የምትገኙ እግዚአብሔር ጣልቃ ይገባል። እግዚአብሔር ያሻግራል፣ ራእይን ያስቀጥላል፣ ህልምህን ያስቀጥላል። ህልምህ አይቆምም፣ ራእይህ አይቆምም። በአንተ ውስጥ ያለው የወንጌል ሐሳብ፣ በአንተ ውስጥ ያለው የቢዝነስ ሐሳብ፣ በአንተ ውስጥ እግዚአብሔር ያስቀመጠው ጥሪ ይቀጥላል። ሰው አይደለም ያስጀመረው፣ ቤተክርስቲያን መሪዎች አይደለም ያስቀጥሉት፣ ያንተ ቤተሰብ አይደለም ያስቀጥለው፣ ገንዘብ አይደለም ያስቀጥለው። እግዚአብሔር በውስጥ ያስቀመጠው ራእይ በሰው አይሞትም፣ በሁኔታ አይጨነገፍም፣ ይቀጥላል እያላችሁ ይህንን ቪዲዮ የደረሰላችሁ ፎሎ፣ ሼር፣ ኮፒ ሊንክ እያረጋችሁ ፕሮግራሜንም አገልግሎቴንም ደግፉ። ሻሎም